ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? በርሊን በቀጣዩ ክፍል ተመልሷል። ከዚህ በፊት የተለቀቁትን ክፍሎች ካላያችኋቸው እዚሁ ቻናል ላይ ለቅንላችኋል። እየሄዳችሁ እያያችሁ ላይክ እና ሰብስክራይብ በማድረግ ለብዙ ሰው እንዲደርስልንም እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በበርሊን ከካንዴላ ጋር ፍቅር የጀመረው በርሊንም ከባለ ሀብቷ አልቫሮም ጋር ስምምነት ላይ እንደደረሰ ግን በድብቅ ገንዘቡን ሊዘርፉት እንዳሰቡ የአልቫሮ ሚስትም ከባሏ ተደብቃ ስዕሎቹን እንዲሰርቁም ፈልጋ መጀመሪያ በርሊንን አናግራ ከዛ ዴሜንንም አግኝታ አደንዛ ከአልቫሮ የወሰዱትን ብርም ስትሰርቀው በእነዚሁም ታዲያ በርሊን በአጓጊነቱም በቀጣዩ ክፍል ቀጥሎ ከጄኖቫም ልደትም በኋላ ዴሜንም ለበርሊን ገንዘቡ እንደተሰረቀም ነግሮት በርሊንም እየተናደደበት ስንት እቅድ ያቀድንበት ገንዘብ ነው የጣልከው? ማን እንደሰረቀክ እንዴትም ብለክ ፈልገክ አግኝተክ አስመልስም ብሎት አዞት ወደ ጀልባውም የሚጠጣ ወይም በመያዝ ወደ ክፍሉ ሲገባ ባልጠበቀው መልኩ ፍቅሩ ካንዴላም ሽጉጥ ይዛ ደቅናበትም ጠብቀው እንዳደደብቆ ያስቀመጠውን ስለነ አልቫሮ የሚመራመርበትን መረጃ ሁላም አግኝታ እንደደረሰችበትም ይመለከታል። እሷም እያስፈራራችሁ ከአልቫሮና ሚስቱም ጋር ከጄኖቪን ጋር ምንድነው ያለቅ እውነቱን አሁኑኑ ንገረኝ፣ እነሱም መርምረክ ገብተክ ቤታቸውን ልዘርፍ ነው ወይ ምንድነው ሐሳብክም ብላ አፋጣው። አማራጭ ያጣው በርሊንም እውነታውን አው ብሎ እያቅማማም ይመልስላታል። እሷም ታዲያ በዛ እፎ እያለች እያስገረመችው እኔ ሌላ ከባለ ሀብቶቹ ጋር የፈጠርክ ግንኙነት ወይም ደግሞ ወጣ ያለ ነገር ይኖርካል ብዬ ተጨነቄም ነበረ፣ ቤታቸውም ልኑርም ስትላቸውም ይህ አሳስቦኝ ነበርም በማለት ለዝርፊያ ከሆነም እያለች ስትረጋጋ በርሊንም ይገረምባታል። አያይዛም የእናንተን የዘረፋ ቡድን እኔም መቀላቀል እፈልጋለሁ አስገቡኝም ትለዋለች። በርሊን ግን ያ በጭራሽ እንደማይሆን ስራውንና የፍቅሩ ህይወቱን እንደማያገናኝ እየነገራትም እዛው ለማረጋጋትም ሳታስፈቅጂ ነው ያለ ፍቃዴ እንዲመፈተሽና መበርበርም የለብሽም ነበርም ብሎም ነግሯት ከውጭ ከአዲስ እንጀምርም በማለት ወደ ውጭም ሞቶ ድጋሚም ይገባል። በአሁኑም ተረጋግቶ አንቺ ስለኔ ብዙ ነገር ታውቂያለሽ፣ ለባለ ሀብቶቹ ወይ ለፖሊሶች አሳልፈሽ ልትሰጪኝ ትችያለሽ፣ ስለ አንቺ ግን እኔ ጥቂት ነገር ነው ማቀው፣ እንዴት ነው ከዚህ በኋላ እማምንሽ ብሎም ጠይቋት። እሷም አይን ምን እያየች እንድታምነኝ ማሳየት ወይ መናገር ሳይሆን የሚጠበቅብኝ ውስጥ እንዲሰማ ክላድርግም በሚል ግጥም አድርጋ እየሳመችው ወደ መፈጸሙም ይገባሉ። የጨነቀው ዴሚየንም እነ ኬላ ሌላ ስለሚዘርፉትም ብር መረጃ ማገኘም ቢሉትም ለዛሬ ሌላ የሚያሳስበኝ ነገር አለኝ ተውኝም እያላቸው ሲሄድ ብሩስም ኬላ ላይ ስለተበሳጨባት ተነስቶ ወደ ክፍሉም ሲገባ ኬላም ለሮይ አንድ ቦታ አደርሰኝ ብላም ለምነው በሞተሩም ያለችው ቦታም ሲወስዳት ያንን ብሩስ ሊያስማገጣትን ወጣት ልጅ ለማግኘት ነበርና ልጁንም ስታገኘው ለምን ወደዚህ መጣክ? እየተከታተልከኝ ነው ወይ? ጀልባውስ ጋዝ ሳልፈቅድልክ ለመጣክ? ስትመጣ ፍቅረኛ ቢኖርስ ኖሮ በጭራሽ ያንን ማድረግ አልነበረብክም። የኔና ያንተ ነገር አንድ ቀን በስተት የተፈጠረም ነው እያለች ስትበሳጭበት እሱም እንድትረጋጋና እዚህ ሲቪል ለስራ መጥቶ በነበረ ሰዓትም በድልድዩ ሲያልፍ ጀልባቸውን አይቶ እንደደወለላትም ነግሮ አላምንም ስትለው እዚህ ያነሳቸውን ፎቶዎች አንድ የኤግዚቢሽን ፕሮግራም ላይ መጥቶ ሊያሳይ እንደሆነም ነግሯት ስዕሎቹ ወዳሉበትን ቦታ ማስገብቶም እያሳያት ኬላም ስለ ፎቶቹና ስለ ስዕሎቹም ሲያስረዳት እየማለለችበትም ሳይነግራት ጀልባዋ ጋር መጥቶም በመደወሉ ይቅርታ ሲጠይቃት ምንም ሳትለው በደስታ ግጥም አድርጋ ትሰማዋለች። ብሎ የጨነቀው ዴሚየንም ገንዘቡን ፓርቲው ላይ ማን እንደወሰደበት ምን እንደተፈጠረ ለማስታወስም እየሞከረ ከማያውቀው ስልክም ተደውሎለት አንስቶት አንድ ድምፁ የተቀየረ ግለሰብ የተወሰደበትን ገንዘብ ከፈለክ ዛሬ ማታ 3 ሰዓት ግሪን ፓርክ የተባለው ቦታ እንገናኝ፣ ለፖሊስም ሆነ ለሌላ ሰው እንዳትናገር ብሎም ስልኩን ይዘጋበታል። ዴሚየንም ግራ ተጋብቶ ክፍሉ ወዳለው ብሩስ ጋር ሄዶ የተፈጠረውን እየነገረው ወደ ቦታው ብቻ የሚሄድ የለብኝም ብሎ ለሮይም ደውሎ ባፈጣኝ ወደ ጀልባው እንዲመጣም ይነግረዋል። ሮይም ተስማምቶ ኬላን ሊጠራት የገባችበት ቤት በርን እያንኳኳ እሷም ከዛ ፎቶ አንሺ ልጅ ጋርም መሳሳሟን ቀጥላ ልጁም ተነስቶ በሩንም ለሮይ ከፍቶለት ከኬላም ጋር አገናኝቷቸው ኬላም እዚህ የመጣሁት ይህ ልጅ ልፈታውና እንዲሁ እንዳይከታተለኝ ልነግረው ነበረ፣ ግን ልጁ እዚህ ፎቶዎቹን ሊያሳይ እንጂ እኔን እየተከታተለኝ አይደለም
ሲቀጥል በጣም እሱንም አፍቅሬዋለሁ፣ ብሩስንም ማጣት አልፈልግም፣ ግን የመጨረሻ ብሩስን ለመተው እያሰብኩ ነው ስትለውም ሮይም መጀመሪያ ሐሳብሽ ያ አልነበረም፣ አንቺ የማትረቢ ሴት ነሽም ብሏት ተናግሯት በራሷ ብቻዋን እንድትመለስም ትቷት ይወጣል። ኬላም ግራ በመጋባት ስሜት ውስጥ ሆና እንቧም ይመጣል። አመሻሽ ላይ ዴሚየንና ወዳለው ግለሰብ በድብቅ ሮይና ብሩስን አስከትሎም ሄዱ። ያንን ሰው ሲያገኘው ባልጠበቀው መልኩ ጄኔቪን ነበረችና ማመን እያቃተው፣ እሷም ማሳስታ ገንዘቡንም የሰረቀችው አንደኛ እሱን ስለወደደችው እንደሆነና ያለችውን ስራም ከሰራላት አብራው በፍቅር ከሱ ጋር እንደምትሆንም ገንዘቡንም ሙሉ ለሙሉ እንደምመልስለት እየተናገረች ለማማለል እየሞከረች፣ እሱም ታዲያ ግራ መጋባቱንም ቀጥሎ አንተም ሆም ብለክ ነው የዛኔ እኔን ድጋሚ ለማግኘት ነው ገንዘቡን እዛ የተውክልኝ እያለች ስትናገር፣ ዴሚየንም ግራ ተጋብቶባት አለቄ በርሊንን እኔ እምከዳም ሰው አይደለሁም፣ የራሴም ህግ አለኝ፣ እንዳንቺ አይነት ቆንጆ ደግሞ እምቢ ማለት አልፈልግም፣ እኔም ለአንቺ ስሜት አለኝ በማለት ግራ በተጋባ ስሜት ውስጥ ሆኖ የሚናገረውም ያጣል። እሷም የመጀመሪያውን ክፍያ 500,000 አውጥታ ልትከፍለው እንካ ተቀበልም እያለች ስትከራከረው ከርቀት ሮይና ብሩስም ሽጉጥ የደቀነችበትን መስሏቸው ተሯሩጠው በመስኮቱን ሰባብረው ወደ ውስጥ ሲገቡ ጄኔቪንም በድንጋጤ ዴሚየን ላይ ተጠምጥማም እቅፍ ውስጥ ትገባለች። ነገሩ በዚህ መልኩም ከተረጋጋም በኋላ ሁሉም ተለያይተው እነሱም ወደ ጀልባቸው ተመልሰው ብሩስም ይሄ ነገርን ለበርሊን እንንገረው ሴትዮዋ መልሳኛን እያስፈራራችን እንደሆነ ቢልም ዴሚየን ግን ነገሩን በራሴ ችግሩን ሁላ እፈተዋለሁም ብሏቸው ይወጣል። ብሩስም የውስጡን ንዴት ኬላ እንደማገጠችበት እማያቅ ለመሰለው ሮዮም ሊነግረውም እየሞከረ አንዴ ተፈጥሯል፣ ድጋሚ አይፈጠርም፣ ስለዚህ ምንም አይነት አይደለም ቢልም ሮይ ግን አሁን ኬላ ከሰውየው ጋር ድጋሚ እየማገጠችብክ ነው፣ ቀን እሱ ያለበት ቦታም እንዳደርሳት ነግራኝ አድርሻት ነበርም ብሎም ጉዱን ይነግረዋል። ብሩስም ሲበሳጭ ሊያረጋጋውም ሮይም እየሞከረ ተነስም በማለት ሳጥን ውስጥ ያለ መዶሻ አውጥቶ እየሰጠው ተከተለኝም ብሎ ወደ አንድ ቦታም ይወስዷል። ጄኔቪንም ቤቷ ስትመለስና ልብሷን በደስታ እየሳቀች ስትቀይር የተኛው ባሏ አልቫሮም ተነስቶ እያያት ግራ ተጋብቶም የት እንደነበረች እየጠየቃት ወደ ጠባቂው ሳሙኤል ጋር ማምርቶ ለምን ዛሬ ሚስቴ ስትወጣ አብረካት አልወጣክም? ሲቀጥል ፓርቲው ላይ ካንዴል የተባለችው ሴት ባዝሩም ውስጥ ጄኔቪን ከሌላ ወንድ ጋር ቢዝነስ ስታወራ ነበር ያለችውስ እውነት ነው ወይ ብሎም ጠይቆት፣ ሳሙኤልም በእርግጠኝነት ባዝሩሙን ቼክ አድርጌ ማንም እንደሌለ አረጋግጬም ነበር ያስገባዋትም፣ ዛሬ ደግሞ ማንም አብሮኝ እንዳይመጣ ስላለች ነው አብሬያት ያልሄድኩት ብሎም ሲመለስ፣ አልቫሮም በቃ ጄኔቪን በልደቷ ቀን ችላ ስላልኳት እኔን ለማስቀናት እየሞከረችም ነው ብሎ አረጋግጦ ወደ እሷም ተመልሶ በተኛችበት በጆሮዋ ከዚህ በኋላ ይህ የመጨረሻ ማሰባስበው ስዕሌ ነው፣ ከዛም ካንቺ ጋር እንደምትፈልጊው ወደ ጣሊያን ሄደን ግሩም ጊዜ እናሳልፋለን እያለም እየሳማት ሲነግራት፣ ጄኔቪንም በሚገርም መልኩ በሐሳቧ ዴሚየንን ስታስበው እናያታለን። ጉዱን ያላወቀው ዴሚየንም ወደ በርሊን አምርቶ የጄኔቪንን ስራም ሊነግረውም ሲሞክር ካንዴላም እዛ ነበረችና ንግቡ እኔ ሙሉ ነገር አውቄያለሁ በማለት ወደ ውስጥ ማስገብታ ዴሚየንንም እንዳወቀች ስታሳውቀው እሱም እየተበሳጨም ቢሆንም ተቀምጦ የጄኔቪንን ስራ ገንዘቡን ሰርቃ ከሷ ጋር ፍቅር እንዲጀምርና የምትለውን እንዲያደርግም እየጠየቀችው እንዳለም ተናግሮ እና ፍቅር አስጀምራት ቢባልም እኔ ለገንዘብ ብዬ እንዲማደርግ ርካሽ ሰው አይደለሁም ስላለ እሺ መልዘን እንዝረፋት በሚል የበርሊን ሐሳብም ወጥተው ወረቀት ማተሚያ ቦታም ገብተው ወደ 4 ሚሊዮን የሚሆን ፌክ ገንዘብ ፎቶም ኮፒ አድርገው አትመውና ቆራርጠው አዘጋጅተው ጄኔቪን የሰረቀችውን ገንዘብ ልትደብቀው ትችላለች ብለው ማስበው መኪና ውስጥም ነው የሚሆነው ብለው ጠርጥረው እዛ ከሆነም ታዲያ እንደሚዘርፏት ካልሆነ ግን ዴሚየን ልብስ ማስቀመጫዋ ውስጥም ገብቶም ቢሆንም ገንዘቡን በዚህ ፌክ ገንዘብ ትቀይራለክም እየተባባሉ ከቦታውም ይወጣሉ። ብሩስም በሪዮ እየተመራ አንድ የተዘጋ ቢሮም ገብተው እዛም በያዙት መዶሻ ቦታውንና እቃዎችን እየሰባበሩ ንዴታቸውን ለመወጣት ይሞክራሉ። ሮይም እኛ የተሸወድነው ፍቅር ሲይዘን ሎተሪ ያሸነፈን የመሰለን ጊዜም ነው። እኔ ድሮ በጣም ደፋር እማላረገው የድፍረት ጥግም አልነበረም። ካሜሮንን ከወደድኩና ካፈቀርኩ በኋላ ግን ፈሪ ሆንኩ። እሷንም እንዳላጣ እፈራ ነበር፣ ግን ያ ሁላ ውሸት ነው በማለት እየተናገረ ሁለቱ ፍቅረኞቻቸውን ያጡ ወንዶችም በህይወታቸው ተጸጽተው እቃዎችንም እየሰባበሩ ለመጸጸት ይሞክራሉ። በንጋታው በርሊንም ከካሜሮን ተደውሎለት አሁን የአልቫሮ አንድ ጀልባም ላይ ሰራተኛ መስላ በድብቅ እንደገባችና ያንንም ያደረገችው ክሪስቲና የምትባል እዛ ምሰራም ልጅቷ አውቃ
ጓደኛዋም ሆና አብረው ሲጠጡ ማምሽተው መጠጧ ውስጥ ለቀጣይ ቀን እንዳትነቃ ራስ የሚያስት ፈሳሽም ከታባት ራሷን ስታ ስልኳን አበላሽታ በነጋታው ክሪስቲና የምትሰራበት ጀልባም ስለሚሄድ ወደዛም ሄዳ የክርስቲያን ጓደኛም እንደሆነችና ዛሬ አሟት እንዳልመጣች እኔንም ተክታ ነው ብላም ተናግራ ስራው እንደጀመረችም ትነግሯለች። በርሊንም እኛ የምንፈልገው አልቫሮ በጀልባው ምን አይነት ህገወጥ ነገሮች እንደሚያዘዋውር ማወቅና እዚህ ድንገት ችግር ከተፈጠረ በዛ እንድናስፈራራው ብቻ ነው እያላት ስንት ድብቅ ስልክ እንደያዘችም ጠይቋት 3 ስልክ መያዟን ከሰማም በኋላ በእኛ የኮድ ስም ሴቭ አድርጊው የኛን ስልክ አልቫሮ ያንን ስማችንን ስለሚያውቅ በሌላ ኮድ ስም ሴቭ አድርጊውም እያላት ይበልጥ እንድትጠነቀቅ አስጠንቅቋት ንግግራቸውም ያበቃል። በቀጣይ ስራቸውንና ኑሯቸውን የባለ ሀብቱ አልቫሮ መኖሪያም ጋር ለማድረግ ወደ ቤቱ ሁሉም ይሄዳሉ። እዛም እንደደረሱ አቀባበል አድርጎላቸው የሚሰሩበት ቦታም ወስዶም እያሳያቸው ውስጥ ያሉ ውድና ጥንታዊ ታዋቂ እቃዎችን በጉራ መልክም እያሳየ ለስራችሁ ይጠቅማችኋልም እያለም ለፍልፎበም አሳይቷቸውም ጄኔቪንም በማልሳት ትታይ ለዴሜን በወረቀት መልእክትም ጽፋም ስትሰጠውም እያየናት እሱም እየተደናገጠም ይቀበላታል። ልክ አልቫሮ ጉራውን ቸርችሮ አቀባበሉንም ጨርሶ ሲወጣ በርሊንም ይሄ ራስ ወዳድ ሰው የሚያለ ሲበሳጭ ኬላን በድንጋጤ እያስቆመችው በፍጥነት መሳሪያዋን አውጥታ ቦታው ላይ ካሜራም ሆነ ድምጽ የሚቀርጽ መቅጃም እንደሌሉም ካረጋገጠች በኋላ ምንም አለመኖሩንም ሁሉም ሲያረጋግጡ ወደ ስራቸው እቅድ ወደ ማውጣቱም ይገባሉ። መኖሪያው ቦታ ላይ ያሉትን እንዳለ ካሜሮችን መጀመሪያ መከታተልና ቦታዎቸውን ወደ ማወቅም ሲገቡ ሮይና ብሩክስም ቤት ውስጥ ግቢ ውስጥም ሲዟዟሩ ኬላም ያሉትን 24 ካሜሮች ሀክ አድርጋም ገብታ በዛም እያየች ወደነ ብሩስም አልቫሮ እየመጣባቸው እንዳለም ነግራቸው እነሱም ሳያስነቁ ፊት ለፊት ያገኙት ስዕል ላይ እየተመሰጡ መስለው በበርሊንም በኩል እየተነገራቸው አልቫሮ መጥቶም ስለ ስዕሉ ሲያወራቸው እነሱም እየመለሱ ያስደምሙታል። በመቀጠል በርሊንም ያንን ፌክ ገንዘብ ይዞ በኬላ እየተመራ ማንንም ሳያየው የመኪናው ማቆሚያውን ጋር አመርቶ የጄኔቪን መኪና ውስጥም የተደበቀውን ከዴሜን የሰረቀችውን ገንዘብ አግኝቶ ይቀይርባታል። ለዴሜንም የተወሰደበትን ትክክለኛውን ገንዘብ አምጥቶ ይመልስበታል። ዴሜንም ጨንቆት ጄኔቪን ካወቀችስ ቢልም በቃ ቁማር እንደተበላሽ ትወቅም ተብሎ አየር ልቀበልም በማለት ጨንቆት ይወጣል። ውጪም አየር እየወሰደ በጄኔቪን የተሰጠውንም ወረቀትም ከፍቶ አንብቦ ትላንት እቅፍ ውስጥ ስገባ ለ20 ዓመታት ተሰምቶኝ የማያውቅ ስሜት ነው የተሰማኝ አውቃለሁ። እኔን ለመተው ብዙ ምክንያት አለክ፣ ግን ትላንት ሳታስበው አቅፈከኝ የማላውቀውን ስሜት ሰጥተከኛል። ዛሬም በድጋሚ እንድንገናኝ እፈልጋለሁ። ነጭ ቲሸርት ለብሰክ ናም እያለች የሚመጣበትን ቦታና ሰዓት እንደጻፈችለትም ያነባል። ውስጡ በትንሹም እንደመረበሽም እንደመፍራትም እንደመደሰትም እያለ ወደ በርሊንም ተመልሶ የአልቫሮ የድብቅ ገንዘቦች የተቀመጡበትን ቦታ ምናጣራም እያለ ጸሎት ቦታውን ቼክ ለማድረግ እያሰቡ ኬላም እኔና ብሩስም ትንንሽ ካሜሮችን ይዘን ወደዛ ሄደን ቦታውን በካሜራ እስካን እናድርግም ብላ ተናግራ ከብሩስ ጋም ወደ ቦታው ካሜሮቹን ይዘው ማይክ አጠፋፍተው በካሜራ ብቻም እያዩ እንዲያዩም እያደረጉም ወደዛም ይሄዳሉ። ኬላም ለብሩስ የምታወራው ነገር እንዳለም ነግራው ራሱ ብሩስም እኔ የምነግርሽ ነገር አለን በማለት ወደ መጸለያው ቦታም እንደገቡና ቦታውን በካሜራም እስካን እያደረጉ እሱም እኔ ድሮ ከብዙ ሴቶች ጋር ግንኙነት ነበረኝ፣ ከዛም አንቺን ልዩዋን ሴት አገኘው፣ አንቺ የእኔ ብቻ ነሽ፣ ያንንም እርግጠኛ ነኝ። ታዲያ አንቺም አሁን ማየት የምትፈልጊውን ሁላ ነገር ይሄ ከዛ መጨረሻ ላይ ግን እኔ ለአንቺ ስለሆንኩ ከኔ ጋር ብቻ ነሽም ይላታል። ኬላም በሚላት ነገር እየተገረመች እንባ እየተናነቃት አዲስ የተዋወቀችው ልጅ እንዳንተ ነው፣ በጣም ነው እምወደው፣ ሁለታችሁንም ማጣት ፈራው፣ ምን ላድርግም እያለች ታለቅሳለች። እንግዲህ እንዲህ እያለን የዚህ ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በርሊንና ዴሜንም የመጸለያው ቦታውን በካሜራ ካዩ በኋላ የሆነ ድብቅ በርም ስለሚኖር ሮይንም ወደዛ ልከው በፍሪኩዌንሲ መከታተያ ቦታውን ለማጣራትም ያስባሉ። ሮይም በዛ ደርሶ እነ ብሩስንም ከወሬያቸው አቋርጦ በመከታተያውም አድርገው ቦታውንም በሩንም መፈለግም ተያይዘውት አግኝተውም መክፈቻውን ሲነኩትና ሲከፍቱት ባልጠበቁት ሁኔታ ከታች ያለ ቦታም እንዳለና የመግቢያው በር ሲከፈት እያዩም ይገረማሉ። ከታችም ሲግናልም ስለማይኖር እነ ብሩስም መነጋገሪያ ኢርፎናቸውን ለኬላም ሰጥተው ሮይና ብሩስም ምን እንዳለ ለማየት እየፈሩ ወደ ታችም ሲገቡና ሲወርዱ በላያቸው ላይ ሲያስቡት በሩም ይዘጋል። ኬላም ተደናግጣ
መልሳ በሩን ልከፍት ስትል የሆነ ሰው ወደዛ መጸለያ ቦታ እየመጣ እንዳለም በ5 ሰከንድም እንደሚደርስ በዴሚየን በኩል ተነግሯት ሳታስነቃም እዛው ትቀራለች። በሩንም ሳትከፍተውም ስትቀር የመጣውም ሰው የዛኔ አዛ ያደረጋቸው ጠባቂም ነበርና እዛ ላለው የአልቫሮ አባት መቃብርም አበባ አስቀምጦ ኬላንን በጥርጣሬ ምን እየሰራች እንዳለም ጠይቋት እሷም ጸሎት እያደረገች መስላ እናቴም በቅርብ ነው በሞት ያጠዋት እንደዚህ አይነት መጸለያ ቦታ ሳገኝና ስጸልይ ያገኘዋት ይመስለኛል እያለች ልታስቀይስ ልትዋሽ ትሞክራለች። እሱም ያዘነ መስሎ አጠገቧ ተቀምጦ እንደዚህ በመኪና ገጭተሽ አንካሳ ያደረግሽኝን መቼም ማረሳልሽም፣ ጠብቂ እበቀልሻለሁ፣ ዘላለምሽን በዊልቸር እንድትቀመጪ ነው እማደርግሽ ብሎ ማስፈራርቶ ከቦታው በግድ እየገፈታተረም ማስወጥቷት በሩን ዘግቶም ተመልሶ እታች እነ ብሩስ የገቡበትን በርን በመክፈት ራሱም ወደ ታች ይገባል። በለው እነ ብሩስ አለቀላቸው። እና እንዴት ነው ፊልም ወዳጆች? በርሊንን ክፍል 5ን ወደዳችሁት? ገራሚ ነው አይደለ? ቀጣዩም ክፍል በቶሎ እንዲለቀቅ እቺን ቪዲዮ አነስተለች 1000 ላይክ ዛሬውን አስገቧት። ሲለቀቅም እንዳያመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።